ቤተሰብ ይሄን ያልተቀባ ተበድሏል። የልጅ ልጅ 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 የልጅ ልጅ ልጃችሁን እስከምታዩ ድረስ አታረጁም። ይሄ ቆዳችሁ ከተሸበሸበ ያጠፋል፣ ጥቋቁር ነገር ያጠፋል። ይሄ ክሬም የሚገርም ክሬም ነው። ግድ የላችሁም፣ እመኑኝ፣ ተጠቀሙ፣ ታመሰግኑኛላችሁ። ቆዳችሁን እንዴት እንደሚያጠራው ለመናገር እራሱ አልችልም። ጽድት ያለ ከለር፣ ጥቋቁር ነገር ከፊታችሁ ላይ ያነሳል። የበለዘ ከለር ያፈካል። ማዲያት፣ ጀማሪ ማዲያት ያጠፋል። እረ ስንቱን የኮሪያ እንስቶች የልጅ ልጃቸውን አይተው እድሜያቸው በ20 እና በ25 ነው የሚገመተው። የልጅ ልጅ አይተዋል እኮ ድረው የተዳሩት ተወልደው ምናምን ተባስተው ማለት ነው። ፊታቸው የማይቀየር ምስጢሩ ይሄንን እየተጠቀሙ ነው። ኦኬ፣ ሁላችሁም ሰርታችሁ ተጠቀሙ። ሙሉ ቪዲዮ ሊንኩ ስራ አለ። ፕሮፊሉን ተጭናችሁ ሳምሪ ሾው የሚለውን ሊንክ ነክታችሁ ሙሉ ቪዲዮን ዩቲዩብ ገብታችሁ እዩት። የት ነው ያለ እያላችሁ በኮመንት እያደረቃችሁኝ ነው። አንብቡ፣ ሙሉ ቪዲዮን ስሙት፣ እዩት ምን እንደምናገር ማለት ነው። በጣም ትወዱታላችሁ። ከቤታችሁ እንዳታጡት፣ ቀን በቀን ተቀቡት። ኦኬ፣ አስቀምጡትና ማለት ነው። ውድ የተከበራችሁ የሳምሪ ቤተሰብ እንደምናችሁ፣ እንደምን ከረማችሁ ፋሚሊ? እግዚአብሔር ይመስገን እኔም አለው። ሰላማችሁ ብዝት ይበል በያላችሁበት። ዛሬ በአዲስ ቪዲዮ መጥቻለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ሌሎቻችሁ ሼር ላይ ኮመንታችሁ እንደተለመደው አይለይ። ዛሬ በጣም ምርጥ የሆነ ድሮ የኮሪያ እናቶች በጣም ከጥንት ጀምሮ የሚጠቀሙትና እስቲል እስካሁን እስከ 2026 ድረስ ያኔ ለአዲሱ ወጣት ለአዲሱ ዘመን ለዚህ ላለነው ሪጅን ራሱ እየተጠቀሙበት ያለውን የፊት ማስክ ነግራቸዋለሁ። ቆዳቸው በተአምር አያረጅም። በቃ የሚገርም ነው። ሁሌ ስለ እርጅና ነው እንደመሰሉ ትላላችሁ። እስቲ ፊቴን እዩት። በቀደም የሰራሁት እንግዲህ እየተጠቀምኩት ነው። አያችሁት? እግዚአብሔር በሚያውቀው ምንም ነገር አልተቀባውም። ፊቴን እንደታጠብኩኝ ነው። በቃ ምንም ክሬም ምንም ደረቅ ነው ቆዳ። ይሄው ምንም አልተጠቀምኩም። ግን ይኸው ጽድት ፍክት ነው የሚያደርገው። ተጠቀሙት። እሱንም ማለት ነው ዛሬ የምሰራላችሁ ተአምር ነው። በቃ ተአምረኛ ክሬም ነው ማለት ነው። በጣም ቆዳችንን እንዳያረጅ ጠንካራ ቆዳ እንዲሆን፣ ምንም የማይበግረው ቆዳ እንዲሆን፣ እሳት ቢመታው የማይበልዝ፣ ፀሐይ ቢመታው የማይጠቁር ቆዳና የማያረጅ ቆዳ፣ በቃ ሁሌ ቤቢ ፌስ የሚያደርግ ክሬም ነው የምሰራላችሁ። በጣም ቆንጆ ነው ለቆዳ። ቫይታሚን ማለት ትችላላችሁ ማለት ነው። ማዲያት ካለ ያጠፋል። የበለዘ ከለርን ያፈካል። እንደዚህ አላርጂክ የሚያሳክካችሁ ካለ እሱንም እንዳያሳክካችሁ፣ ሽፍታ ምናምን ሙልጭ አድርጎ ከቆዳችሁ ላይ ያጠፋል። በጣም ትወዱታላችሁ። ቀጥታ ወደ ስራው እንሄዳለን። እባካችሁን ሰብስክራይብ አድርጉ፣ ላይክ አድርጉ። ቪዲዮ በጣም እይታው ቀንሶብኛል ቤተሰብ። እንግዲህ ያለ እናንተ ማናለኝ ቪዲዮን ለማየት ሞክሩ ቤተሰቦቼ። ዛሬ እንግዲህ ሁለት ነገር ነው የምጠቀመው፣ ድንች፣ ሙዝ። የሙዝ ልጣጩን ነው የምፈልገው። እዚህ ጋር ደግሞ ድንቹ ልጬ እመጣለሁ ተመልሼ ማለት ነው። ይሄንን ቪዲዮ ላይክ አድርጉ። በጣም ጠቃሚ ቪዲዮ ነው የምሰራላችሁ። ድንቹን በእንደዚህ አይነት መልኩ ቆራርጬዋለሁ ልጬ አጥቤው። ይሄኛው ደግሞ የሙዙ ልጣጭ ነው። በእንደዚህ አይነት መልክ ከተፈዋለሁ ማለት ነው። አሁን ብረት ድስት አመጣና ኦኬ፣ እዚህ ላይ ሁሉንም እጨምረዋለሁ ማለት ነው። ኦኬ፣ ከዛ 2 ብርጭቆ ውሃ እጨምራለሁ። በፊት ተልባ አለኝ፣ አንድ ጥንጥዬ የሻይ ማንኪያ ተልባ እዚህ ላይ እጨምረዋለሁ ማለት ነው። አሁን ውሃውን እጨምራለሁ ማለት ነው። ኦኬ፣ ይሄው ጨምረን እንቀቅለዋለን። በዚህ አይነት መልኩ ጋዙ ላይ ጥጄዋለሁ። ኦኬ፣ በጣም እናንተ ከተከዋለን ቢያንስ 30 ደቂቃ ወይም 25 ደቂቃ ይበቃዋል። ከዛም ተመልሼ እመጣለሁ። ሰብ እንግዲህ በእንደዚህ አይነት መልኩ አያችሁት ወደ ጄል እየተቀየረ ይመጣል ማለት ነው። ውፍረቱን እዩት እንዴት እየወፈረ እየመጣ። ኦኬ፣ ከ5 ደቂቃ በኋላ ጋዙን እናጠፋለን። አጠፋውና ሲቀዘቅዝ ተመልሼ እመጣለሁ። ቀዝቅዟል። አሁን ማሽን እናመጣና በማሽን እፈጫዋለሁ ከነ ውሃው ነው። እሺ፣ ምንም የምናጠለው ነገር የለም። የራሱን ውሃ አብረነው እንፈጫለን። ይሄ እንዳለ ቫይታሚን ነው ውሃው ማለት ነው። የምንፈልገው ቫይታሚን እዚህ ውስጥ አለ ውሃ ውስጥ። ምንም የሚደፋ ነገር የለም። አሁን እፈጭና ተመልሼ እመጣለሁ። እንግዲህ ይኸው በእንደዚህ አይነት መልኩ
ፈጭቼዋለሁ ማለት ነው። አሁን ምን አደርጋለሁ? እንደዚህ ይሄንን አዘጋጅና በማጥለያ አጠለዋለሁ ማለት ነው። ክሬሙን ብቻ ማለት ነው። እንደዚህ ታጠሉታላችሁ፣ ማስቀመጥ ትችላላችሁ ማለት ነው። ምንም የሚበላሽ ነገር የለውም። እዩት፣ ክሬሙን በእንደዚህ አይነት መልኩ አጥልዬ እመጣለሁ። ካሜራ ባንድ እጄ ስለያዝኩ እንግዲህ በጣም ይቅርታ። እንግዲህ እዩት፣ ክሬም ሆኗል፣ ለመቀባት ሬዲ ነው ማለት ነው። እንግዲህ ኮሪያዎች በዓለም ላይ በአንደኛ ደረጃ በቆዳ እንክብካቤ የሚታወቁ ዜጎች ናቸው። እንደምታውቁት ነው። እንደዚህ ብልቃጥ እናዘጋጅና እዚህ ላይ የምጠቀመውን የምቀባውን የምፈልገውን ነገር እዚህ ላይ እቀንሳለሁ ማለት ነው። ሌላውን ፍሪጅ ውስጥ ማስቀመጥ ትችላላችሁ። የፈለጋችሁ ቦታ አስቀምጣችሁ መጠቀም ይቻላል ማለት ነው። ይሄን ይመስላል። ይሄንን እጠቀማለሁ። ሌላውን ደግሞ በብልቃጥ አስቀምጬ እጠቀማለሁ። ፊቴን እንግዲህ እንደምታዩት ነው። ያለ ምንም ኬሚካል፣ ምንም አይነት ኬሚካል ሳልቀባ ነው ቆዳይን በእንደዚህ አይነት መልኩ የምንከባከበው። እግዚአብሔር ይመስገን በጣም ውጤታማ ነው ማለት ነው። በማደርገው ነገር በጣም ለውጥ እያገኘሁበት ነው። እናንተም ተጠቀሙ። እንግዲህ የልጅ ልጅ አይታችሁ ቆዳችሁ እንዳያረጅ ከፈለጋችሁ እንግዲህ ይሄንንና ይሄንን ማስክ ብቻ ተጠቀሙ። አሁን ለመቀባት እዩት፣ ይሄን ይመስላል ክሬሙ፣ ይሄንን ይመስላል። ኦኬ፣ በፈለጋችሁ ሰዓት ማታ ማታ መቀባት ትችላላችሁ። ይሄ ክሬም ድጋሜ እንደተወለዳችሁ ነው የሚያደርገው። ድጋሜ የልጅነት መልካችሁን ይመልሳል። ድጋሜ ማለት ነው። ሁለተኛ ጊዜ የተጎሳቆለ ቆዳችሁን ጠግኖ ወጣት ልጅ ነው የሚያደርጋችሁ። ልጅ በዚህ ላይ ቆዳችሁን እንዴት እንደሚያጠራ ለመናገር ይከብደኛል። ኦኬ፣ ማዲያት ምናምን ካለ ከለራችሁ እዚህ ጋር ከበለዘ አንዳንድ ነጣብጣብ ጥቋቁር ነገር እላያችሁ ላይ ካለ ግፍፍ አድርጎ ያነሳና የጸዳ ቆዳ ልጅ በቃ ከ25 ዓመት አሁን ሰው እድሜን ገምቱ በምትሉ ሰዓት 28 25 ብሎ በሚገምትልሽ እድሜ ነው የሚያደርገው። በጣም እድሜያችሁን ያሳንስላችኋል፣ ወጣት ያደርጋል። ኦኬ፣ የኮሪያ እንስት እንግዲህ ሚስጥራቸው በስማ ከዚህ ውጭ አይጠቀሙም። ሌላም አለ። ሌላ ቀን ሞክሬ በተሞክሮ ነው እኔ እንደምታውቁት ቪዲዮ ምሰራላችሁ። ለውጡን ሳይ መጥቼ ለእናንተ ቪዲዮ ሰራለሁ ማለት ነው። አሁን 30 ደቂቃ ፊቴ ላይ አቆየውና ተመልሼ እመጣለሁ። ይሄንን ክሬም ሰርታችሁ ተጠቀሙ። ከለሩ ራሱ እዩት፣ የሚገርም ነው። ቆዳችሁን በቃ አዲስ ቆዳ ነው የሚያወጣው። እዩት። እኔ በቃ ከዚህ ውጪ ሲጀመር አልፎ አልፎ እሰራለሁ ለራሴ ማለት ነው። ኦኬ፣ ግን ያው ቪዲዮ መቀርጸው ለእናንተ ነው። ሞክሬ ላይ ተጠቅሜ ለውጡ ያበደ ሲሆን ለእናንተ ለቤተሰብ ያመጣለሁ ማለት ነው። በደንብ ማሳጅ አድርጉ። ተመልሼ እመጣለሁ ሲደርቅ ማለት ነው። እዩት፣ እንዲህ ማለት ራሱ አልቻልኩም። በጣም ነው ቦቶክስ የሚያደርገው። በነገራችን ላይ በዚህ ሰሞን የምሰራላችሁ የፊት ትሪትመንቶች በአጠቃላይ ቆዳችሁን በቃ ሰርጀሪ ነው የሚሰራው ማለት ትችላላችሁ። ለውጡን ደግሞ ታገኛላችሁ። ኮመንታውን እያየው ነበረ። በቀደም የሰራሁላችሁን ቪዲዮ ዋው፣ በጣም ብዙዎቻቸው ቴንኪው እያሉ ነበረ። ተጠቀሙ እናንተ። በጣም ነው የሚወጥረው። በዚህ ላይ ቆዳችሁ ወዛማ እንዲሆን ይረዳል። ውስጡ የጨመርኩት ስላለ ማለት ነው። በጣም ድርቀት እንዳይሰማው፣ ደረቅ ቆዳ ደግሞ ወደ ወዛማነት እንዲመጣ ይረዳዋል ማለት ነው። አሁን ታጥቤ እመጣለሁ። ይሄንንማ ይውላችሁ እንደዚህ እንደ ኩበት የጠፈጠፈኝ ነገር ነው የሚመስለው። እንዲህ ነው መርጎ የያዘኝ ማለት ነው። እኔ ወድጄዋለሁ። በዚህ ላይ ከቆዳ ጥራት ጋር ከቆዳ ያለመሸብሸብ ጋር ምንም አይነት ነገር ቆዳ ላይ ያለመኖር፣ ማዲያት፣ ብጉር፣ ሽፍታ ምናምን ጥቋቁር ነገር ያለመኖር። እንግዲህ ታዲያ ውበት ይሄ ነው። ስለዚህ ሁላችሁም ተጠቀሙ። የሚገርም ውጤት ይሰጣችኋል። እንደምትወዱት 100% እርግጠኛ ነኝ። እኔ ታጥቤ ልምጣ። እንግዲህ እዩት፣ ታጥቤው መጥቻለሁ። እዩት፣ አያችሁት እንዴት ቆዳን እንደሚያጸዳ መናገር እኔ አላውቅም። በጣም ነው የሚያሳምረው። እዩት፣ አይን ስር ጥቋቁር ነገር የማይታሰብ ነው። ከቻላችሁ አንገታችሁ ድረስ ተጠቀሙ። እኛ ጋር ትንሽ ብርድ ስላለ ነው እንጂ አሁን በጋ ላይ ቢሆን ኖሮ ይሄንን ማስክ አንገቴ ድረስ ነበር የምቀባው። በቃ በአጠቃላይ እርጅናን ያስወግዳል ማለት ይቻላል። እዩት እንዴ ቆዳይን ብራይት እንዳደረገ እዩት። አሁን እኔ ምንም አልቀባም። ካሁን በኋላ ሞይስቸራይዝም ማድረግ አልፈልግም። ምክንያቱም ኦልሬዲ ሞይስቸራይዝ የሚያደርግ ውስጡ ስለጨመርኩኝ
ምንም ነገር ሞይስቸራይዝ ማድረግ አይጠበቅብኝም። ደረቅ አይደለም። ደረቅ ነገር አይሰማኝም። ቆዳዬ እንደደረቀ አይሰማኝም። እኔ እዚህ ጋር የሚሰማኝ ቆዳዬ ሞይስቸራይዝ መሆኑ፣ ወዛማ መሆኑ፣ ጽድት ያለ መሆኑ አያችሁት አይደል? እዩት። ማየት ማመን ነው እንግዲህ። ሞይስቸራይዝ ማድረግ ከፈለጋችሁ ማድረግ ትችላላችሁ። ኦኬ። እኔ ማታ ላይ ነው ግሪሲሊን ነው ተቀብቼ የምተኛ ኦልሬዲ ማለት ነው። ስለዚህ ግን ለአሁኑ እንደዚህ ይቀመጥ ችግር የለብኝም ልላችሁ ፈልጋለሁ። እንደዚህ መሆን ትችላላችሁ። ሞይስቸራይዝ ማድረግም ትችላላችሁ ለማለት ፈልጌ ነው። እንደ ፍላጎታችሁ ነው። እዚህ ጋር ድርቀት አይሰማችሁም። ኦልሬዲ ሞይስቸራይዝ አድርጎታል ለማለት ፈልጌ ነው። እና ይሄንን ይመስላል። እዩት። በጣም እንደምትወዱት እርግጠኛ ነኝ። ቅድም ቪዲዮ ስቀርጽና አሁን ያለውን ከታጠብኩ በኋላ ያለውን የፊቴ ልዩነት እዩት። በጣም ያሳምራል። ሰዎቼ ይሄንን ቪዲዮ ከወደዳችሁ ላይክ አርጉ፣ ሰብስክራይብ አርጉ። እንግዲህ ነገ በአዲስ ቪዲዮ ተመልሼ እስከመጣ በያላችሁበት ሰላማችሁ ብዙ ትበል። ኢትዮጵያ ሀገራችንን ሰላሟን ያምጣልን እላችኋለሁ። እንደተለመደው እንግዲህ ቪዲዮ በጣም ወደ ኋላ እየሄደ ነው። እንግዲህ እናንተ ናችሁ የምትደግፉኝ። ድግፍግፍ አድርጋችሁ እንዲነጥቅ እንዲወጣ ተባበሩኝ እላለሁ። ሰብስክራይብ ማድረጉን እንዳትዘነጉ። በተረፈ በኮመንት እጠብቃለሁ። እንዳናረጅ፣ ቆዳችን ያለ እድሜያችን እንዳይሸበሸብ፣ ውበታችን እንዳይረግፍ እንደዚህ ጸድተን እንኖራለን። ያለምንም ወጪ ያለምንም ብራችሁ ሳታባክኑ ኬሚካል ነገር ሳትቀቡ ቆዳችሁን በእንደዚህ በትክክለኛው ነገር በትክክለኛው ትሪትመንት ኦርጋኒክ በሆነ ነገር ቆዳችሁን ማሳመር ትችላላችሁ። አመሰግናለሁ ባይ